አሁን ያለነው ወንጪ ነው። Welcome to the haven known as the Wanchi Dandi Crater Lakes. ፈረሰኞቹ የሚቀበሏችሁ 400 የኢትዮጵያ ብር ብቻ ነው። ሰላም ቤተሰቦቼ እንዴት ናችሁ? ዛሬው ከሌሊቱ 10 ሰዓት ከምናምን ሆኗል። ወደ ወንጪ ጉዞ ልናደርግ እየጠበቅን ነው። መኪናችን እየመጣች ነው። BYD E2 ናት። BYD E2 እየመጣች ነው። ከሷ ጋር አብረን ወደ ወንጪ ጉዞ ያለናው ወደ ጉዟችንን ወደ ወንጪ ያደረግን ነው። ከሚገርማችሁ አሁን ባለንበት ወቅት ውስጥ ማለት ነው በጋ በሚለው ወቅት ላይ ያለን፣ ነገር ግን ወደ ወንጪ አካባቢ እንደምትመለከቱት ከፍተኛ የሆነ ዝናብ ወር ደግሞ እርጥብ የሆነ አየር እንዳለ የሚያመላክት ነገር ይታየናል። ያው የወንጪ ጊዜያችን እየቀጠለ ነው። እየተዝናናን ነው። ሁላችንም ፈታ ዘና እያለን ነው። እስከ ቪዲዮአችን መጨረሻ አብራችሁን ሁኑ። ያው በመካከላችንም ያው የክብር ስፖንሰራችን የሆነውን ደሬን እናመሰግነዋለን። ደሬ ያው በድራይቭ እያደረገና በሚመጣን ያው ተመልካቾች ሰብስክራይብ ማድረጋችሁን እንዳዘነጉ። ሰላም ዩቲዩብ እንዴት ናችሁ? አላችሁ ወይ? ዛሬ በሌላ ቪዲዮ ተመልሰን መጥተናል። ዛሬ የተገኘ ነው ኢትዮጵያ ውስጥ ስዊዘርላንድ ተብላ በተጠራችውና በእሳተ ገሞራ ምክንያት የተፈጠረችውን ከተማና መዝናኛ ነው የመጣውላችሁ። በጣም የሚገርም መስህብ ያላት፣ የሚገርም ታሪክ ያላት፣ በጣም ብዙ የተቀየሩ ነገሮች ያሏት፣ ሐይቋ ንጹህ የሆነ ምንም አይነት የአሳ ነገር ማንኛውንም ነገር ማርባት የማትችል ውሃ ያላት መዝናኛ ላይ መተናል። የሚያምር ነው። ሉክ ሂር በጣም የሚያምር ነገር። ስዊዘርላንድ ሄድኩኝ እስክል ድረስ ያስባለኝን ነገር ነው እዚህ መጥቼ ያገኘሁት። በጣም ደግሞ ለየት ያሉ በጣም ብዙ ታሪኮች አሏት። የውሃ ወፍጮዎች አሏት። በ13ኛው ክፍለ ዘመን የነበረም ደግሞ የገዳም እንዳለ ይናገራል። ማለት ይሄም ዓመት ከ700 ምናምን ክፍለ ዘመን በፊት የነበረን ታሪክን የያዘ ገዳም ነው። እሱንም ገዳም እናያለን። በተለይም ደግሞ የተለያዩ በጣም የሚገራርሙ ቪዲዮዎች እንሰራላችኋለን። ሃይኪንግ አለን። በጣም ብዙ የሚገርመው ደግሞ ማለት ነው በጣም የገረመኝና በጣም የሚደንቀኝ ነገር ደግሞ ውሃዋ አምቦዋ ነው ተብያለሁ። ውሃው አምቦዋ ነው ወይ የሚለውንም ነገር አብረን የምናይ ይሆናል። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ለጓደኞቻችሁም ሼር ማድረጋችሁን እንዳትዘነጉ። አሁን ያለነው ወንጪ ነው ያለነው። ወንጪን ዛሬ ለየት ባለ መልክ እንቀርጻለን፣ እናሳያችኋለን። በጣም ያምራል። ኦልሞስት አሁን ወንጪ ገብቻለሁ። ወንጪ ከገባው በኋላ ማለት ነው መግቢያው ላይ በኋላ ላይ ያሳያችኋለሁ፣ ቪዲዮ ቀርጬ ያሳያችኋለሁ። የምትከፍሏቸው እያንዳንዱ ነገሮች አሉ። አስጎብኝ ጋይድ አለ። ከዛ በተረፈ ደግሞ መኪና ተከራይታችሁ የምትመጡበት የራሳችሁ ሂሳብ ነው። እዚህ ወንጪ ከመጣችሁ በኋላ ፈረሰኞቹ የሚቀበሏችሁ 400 የኢትዮጵያ ብር ብቻ ነው። የሚገርማችሁ በጣም እናንተ እንድትጠብቁት ለእናንተ ላሳየው የምፈልገው ቦታ ላይ ደረስኩኝ ነው። እሱም ደግሞ ፍል ውሃውና አምቦ ውሃ ወደሚገኝበት ቦታ ይሄድና እዚህ ጋር የምትመለከቱት ይሄ አምቦ ውሃ ያለበት ነው። ሞክርላችኋለሁ። አተ እንደ ጋዝ ነገር አለው
የምር ማለት ነው ይላችሁ እንደ ጋዝ ቃና አለው። የተወሰነም ደግሞ የሆነ ብረት የሆነ እንደ ብረት ነገር መሳይ ነው። ነገር ግን ማለት ነው ፉል ጋዝ እንዳለው ነገር ነው የሚሰማው። በጣም የሚጣፍጥ ነው። እዚህ መታችሁ ይሄንን ውሃ መቅመስ አለባችሁ። የምሬ ነው። ከምድር ውስጥ ተፈጥሯዊ የሆነ ጋዝ ያለው አምቦ ውሃ ነው። እናንተ እኔ ለእናንተ ብዬ ማለት ነው ማልገባበት ጉድጓድ የለም፣ ማላሳያችሁ ነገር የለም። እናንተ ሰብስክራይብ አድርጉ። ዱክ መጠጣታችንን እንቀጥላለን። አምቦ ውሃ በብር አይደለም፣ ይሄ በነፃ ነው። አምቦ ውሃ በነፃ። ይሄ ፍል ውሃ ወዳለበት ነው አሁን እየወጣን ያለነው። እሺ ወደ ተመልካቾች ይሄ የተፈጥሮ ውሃ ፍል ውሃ የሚገኝበት ቦታ ነው ማለት ይሄኛው ከተራራው ላይ ነው የሚወጣው። ኢማጂን እዛ ጋር ውሃ ጋዝ ያለው ውሃ አይተናል። እዚህ ጋር ደግሞ ማን ነው ይኸውላችሁ፣ እዚሁ ወንጭ ውስጥ የተለየ ነገር ያለው ነገር ነው የምነግራችሁ። እዛ ጋር አምቦ ውሃ ቀመስን። እዚህ ጋር ስንመጣ ደግሞ ማን ነው ይሄን የመሰለ ፍል ውሃ ነው። በጣም የፈላ ውሃ ነው ማለት ነው። ውሃው ንጹህ ውሃ ነው። ንጹህ ከዚህ ከአምቦ ውሃው ከዚህ ከፍል ውሃው ከተያያዘ ነው እየሄደ ወደ ወንዝና ወደ ሐይቁ የሚገባው ማለት ነው። እናንተ ሰብስክራይብ ካደረጋችሁ ቀጣይኛው እንደማሳያችኋለሁ። እንደኔ አይነቱ ማለት ነው በተራራ ተወልዶ ላደገ ልጅ ይሄ በጣም ደስ የሚል ሉክ የምር ፏፏቴው አይደለም የምታዩት፣ ወደ እኔ የሚመጣው ፏፏቴ ሲሆን ከውሃው ላይ የሚነሳው ጭስ ነው። በጣም ነው የሚያምረው። መድኃኒዓለም ኦ ማይ ጋድ ብራዘር በጣም ያምራል፣ በጣም ያምራል። ተፈጥሮ ወንጪ መታችሁ ይሄንን ነገር እንድታዩ ማለት ነው ሪኮመንድ አደርጋችኋለሁ። በጣም ያምራል። በተለይ ጀርባ ህመም ላለባችሁ፣ የወገብ ህመም ላለባችሁ፣ ለተለያየ በተለይ ሐኪም ላዘዘላችሁ የሞቀ ውሃ መጠቀም ለምትፈልጉ ይሄ ተፈጥሮ የሰጠቻችሁ ሙቅና የፈላ ውሃ ነው። ይሄንን ውሃ መታችሁ ብትታከሙ ምርጥ የሆነ ባህላዊ ሕክምና እንደምታገኙ ተስፋ አደርጋለሁ። ብራዘር አሁንም ደግሞ ቀጣይ ጉዟችን ይቀጥላል። አሁን ቀጣይ ጉዟችን ደግሞ በጀልባ ካገኘንና ድሉ ከተገኘልን ተሻግረን ደግሞ በገዳሙን አይተን የምንመለስ ይሆናል። ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደውል ምልክቷን ተጫኑ። ይኸውላችሁ ደሬ በጣም ለምዶታል ወኩን መንገዱን ምናምን። ኦ ማይ ጋድ በቃ ደስ የሚል መዓዛ አለው። በቃ ምንም ነገር ብትሉ ማለት ነው ምንም የሚወጣለት ነገር የለውም። የሆነ በቃ ፈጣሪ እጁን ሁሉ ነገሩን ታጥቦ የሰራበት ምድር ነው። በጣም ያምራል። በጣም ቆንጆ ነው በእውነት። ይኸውላችሁ እየመጣችሁ እንድትጎበኙት ሪኮመንድ አደርጋችኋለሁ። እናንተም ሰብስክራይብ እያደረጋችሁ ወገን ቁልቁለቱን ማለት ነው ዚንጊዛንግ እየመታን ነው የምንሄደው ቫሊስትራው እንዳይሰበር። አሁን ወደ እናንተ ሰብስክራይብ አድርጉ። ወደ ተንጠልጣዩ ድልድይ እየተጠጋን ነው። ተንጠልጣዩ ድልድይ ምን እንደሚመስል ደግሞ አብረን እናያለን። ሹፉ ተፈጥሮ በመድኃኒዓለም ሉካቲ ሉክ ዚስ ሉክ እዚህ ድልድይ ላይ ነው የምንገባው። ዋው ተፈጥሮ በእውነት በጣም ነው የሚያስፈራው። ድልድዩ እንደምታስቡት ማለት ነው ቀላል አይደለም። ደሪያችን እንቀጥላለን። ወደ ቀጣይ ጉዟችን እንሂድ። እናመሰግናለን። ሰብስክራይብ ናሲና ደሪያችን እዚህ ከኋላችን ይሆናል። እሱ ፎቪውን እናየዋለን። ደሬ ነው በኢየሱስ ስም። ኧረ አምላኬ ሆይ ይሄ መታራ ላይ አንድ ድልድይ አለ። መታራ ላይ ያረሰው ደሪያችን ሰብስክራይብ አድርጉ ትላለ ሼር እያደረጋችሁ ለወዳጆቻችሁ። እንቀጥላለን። ሃይኪንጋችን ይቀጥላል። ቀጣይ ደግሞ የሚሆነው ያው ገዳሙን የምናየው ይሆናል። ይሄ ገዳም ከሚገርማችሁ ነገር ማለት ነው በ16ኛው ክፍለ ዘመን ነው በ13ኛው ነው በ16ኛው
በ13ኛው ክፍለ ዘመን የተመሰረተ ነው። ይሄ ማለት 700 ምናምን ዓመት ኢማጂን 700 ምናምን ዓመት አሁን ድረስ ማለት ነው ያለ ነው። አሁን እየታደሰ ነው። በጣም በሚገርም ሁኔታ ላይ ነው ያለው። እናንተ ሰብስክራይብ አድርጉ። አንድ የሚያምር ቦታ አሳያችኋለሁ። በጣም የሚያምር ነው። አትሊስት ኢትስ ጉድ። ወንጪ ስትመጡ በጣም ደስ የሚል ቦታ ነው። ይሄኛው ቦታ ከምትመለከቱት ፏፏቴና ባህላዊ የሆነ የፏፏቴ ቦታ አላት። ወንጪ ላይ ስትመጡ በጣም ዘና ፈታ እንደምትሉ ተስፋ አደርጋለሁ። በጣም ነው የምትወዱት። ከኋላዬ ነጮች እየተነሱ ይገኛሉ። ዩቲዩብን ሰብስክራይብ አድርጋችኋል? አንተ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ፣ እንዳይዘነጋ ሰብስክራይብ ማድረጋችሁ። ጀስት በጣም ቆንጆና የሚያምር ቦታ ነው ማለት ነው። አሁን ያለነው ወንጪ ኢኮ ቱሪዝም ላይ ነው የምንገኘው። ሁላችሁም ይሄንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ለጓደኞቻችሁን ሼር ማድረጋችሁ እንዳትረሱ። ደግሞ አንድ ነገር ልንገራችሁ፣ የደወል ምልክቷ እንዳትረሱ። እኔ የምለቅላችሁን አዳዲስ ቪዲዮዎች መመልከት ከፈለጋችሁ ይህን ቻናል ሰብስክራይብ፣ ለጓደኞቻችሁ ሼር፣ የደወል ምልክቷ እንዳትዘነጋ። ላይክ ሼር እያደረጋችሁ እስከ ቪዲዮአችን መጨረሻ መከታተላችሁን እንዳትዘነጉ። ሁላችሁም ሰብስክራይብ ማድረጋችሁን አትዘንጉ። መልካም ቆይታ ይሁንላችሁ። ወዳችኋለሁ። ወንጪ መዝናናታችንን እንቀጥላለን። ይሄ የምትመለከቱት አኩ ኮፊ ሃውስ ነው። እዚህ መታችሁ መመልከት፣ መብላት፣ መጠጣት የምትፈልጉትን የቡና ኮፊ ሃውሶችን መጠቀም ትችላላችሁ። ውስጥ ላይ ሰዎች ሚቲንግ ላይ ስለሆኑ ማነጋገርና መግባት አልቻልኩም። ይሄ ሪሴፕሽን ሩማቸው ነው። መታችሁ እዚህ በጣም ምርጥ የሆነ ቡና፣ ኢትዮጵያዊ ቃና ያለው ኢትዮጵያዊ ወግ ያለውን ቡና መጠቀም ትችላላችሁ። ወንጪ ስትመጡ አኮን እንዳትረሷት። አኮ ገብታችሁ ቡና መጠጣታችሁ እንዳዘነጉ፣ ምግብ መብላታችሁንም እንዳዘነጉ። ያው እዚህ ጋር ምግባችንን አዘን እየጠበቀን ነው። ጨጨብሳ በእርጎ ነው ያዘዝነው፣ ባህላዊ ምግባቸውን እና በጣም የሚያምር የሚችለውን ነገር ነው እየጠበቀን ያለው። ሲመጣ ማሳያችሁ ይሆን። በጣም የሚያምር ነው። በጣም ቆንጆ ነው። በጣም ቆንጆ። ያው ምግባችንን ጥንቅቅ አድርገን የበላነው ዋችንን ምናምን ነገር ሂሳቡን እናየዋለን። ማለት እዚህ ምን ያህል ኮስት እንዳወጣን ምን ያህል ምግብ አያንቱ ነው አንሷ ወንዱ አስተናጋጁ አጠፋችብን። አየጋሽ 840 ላይ ተከለ 840 ብር ነው። አንድ ጮኮ ጨጨብሳ እና 2 እርጎ እና 1 ሊትር ውሃ ተጠቅመን 840 ብር ከፍለናል። ሪኮመንድ አደርጋችኋለሁ። በጣም ይጣፍጣል። እውነት በጣም ይጣፍጥ ምግብ ነው። እዚህ ጋር የምትመለከቱት ይሄኛው የኦሮሞ ባህልን የሚወክለው አንቀልባ ወይም ከሆነም ደግሞ ብዙ ጭኮና ቂቤ አይቦችና ጭኮ የሚያዝበት አንቀልባ ነው። እዚህ ጋር የምትመለከቱት ደግሞ ክትፎ ያለውን ነገር የሚያመለክት ነው ማለት ነው። እዚህ ኦሮሞ ያክል ስትመጡ በእንደዚህ አይነት አቀባበል የሚቀበሏችሁ ማለት ነው። አይቼ ጠግቤ ያለው ልትለኝ ነው። ኢየሱስ ዳሪ ውጭ ሀገር እኮ ነው የሚመስለው። አቅም ካላችሁ ማለት ነው። ይሄኛው በውጭ ዶላር ነው የምትከራዩዋቸው። ይሄ ሪዞርቱ ነው። ይሄ የምትዝናኑበት አምፊ ቲያትር፣ የስብሰባ አዳራሽ የሚገኝበት ቦታ ነው። ሉክ እዛች ጋር ያለችው ሩም ትታያችኋለች። ያቺን ሩም በአንድ ቀን ውሎና በአንድ ቀን አዳር የምትከፍሉት $140 ኦልሞስት አሁን ባለንበት ሁኔታ ውስጥ $140 ነው እየተባልኩት ያለሁት። ሁላችሁም እዚህ የመጣችሁ እንድትዝናኑ ኢንከሬጅ አደርጋችኋለሁ። ይህ የገበሬ ቤት ራሱ ይለያል። በድሃኔንም እዩት፣ በኢየሱስ እዩት። እዚች ጋር እነኚህ ቤቶች አሉ አይደለ? እነኚህን ቤቶች ትታችሁት ማለት ነው። ኢማጂን ጋራውን ሹፉት። ይህን የመሰለ ለምለም የሆነ ጋራ ነው የምትመለከቱት። እናንተ መታችሁ እዚህ ማደር የምትችሉ ከሆነ እዚህ መታችሁ ዘና ማለት የምትችሉ ከሆነ የስ ሪኮመንድ አደርጋችኋለሁ። ብራዘር በኢየሱስ ኧረ ይለያል፣ ወንጪ ይለያል።
ወይኔ እዚህ ወንጪ ከመጣችሁ በኋላ ፈረሰኞቹ የሚቀበሏችሁ 400 የኢትዮጵያ ብር ብቻ ነው። 400 የኢትዮጵያ ብር ብቻ ነው። ኢማጂን በፈረስ ማለት ነው። ከጋራው ከታችኛው ቅድም ካሳየኋችሁ ፍል ውሃና የአምቦ ውሃ ምንጭ አለ ካልኩበት አንስቶ እስከሚያደርሷችሁ እስከ ጋራው ድረስ 400 ብር ነው የምትከፍሉት። እናንተ በእግር እንችላለን ካላችሁ በእግር መራመድ ትችላላችሁ። ነገር ግን በእግር ወርዳችሁ በእግር ለመውጣት በጣም ሃይኪንግ ይጠይቃል። ሃይኪንግ ተራማጅ መሆን አለባችሁ። እናንተም ደግሞ ማድረግ ያለባችሁ ስትወርዱ በእግራችሁ ትወርዱና ስትወጡ ደግሞ በፈረስ መውጣት ትችላላችሁ። የኢትዮጵያ 400 ብር ነው የምትከፍሉት። ግን የምታያቸው ቤቶች አሉ 6 ክፍሎች አሏቸው። እያንዳንዱ ክፍሎች አንድ ክፍል ለመከራየት አንድ አዳር ማደር ፈልጋለሁ በአንድ ክፍል ውስጥ ካላችሁ 1500 ብር ትከፍላላችሁ። ሙሉ ቤቱን ከራያለሁ ካላችሁ ደግሞ 5000 የኢትዮጵያ ብር ትከፍላላችሁ ማለት ነው። ቤቱን ሙሉን ስትከራዩት አድቫንቴጅ አላችሁ። ምንድነው ካላችሁኝ እዚህ ቤት ውስጥ በጣም ብዙ የምትሰሯቸው ነገሮች አሉ። ማብሰያ አለ። በጣም ብዙ የሚያማምሩ ነገሮች አሉ። በጣም ቆንጆ ነው በእውነት ይውላችሁ። ወንጪ መጥታችሁ መዝናናት ግን አለባችሁ። ይሄን ቪዲዮ ሰብስክራይብ አታደርግም እንዴ? ሰብስክራይብ አድርግ እንጂ። አዎ ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ እወዳችኋለሁ። እናንተን ይዤ የትም እደርሳለሁ። እናንተን ይዤ የትም እገባለሁ። ከሚገርማችሁ እኔ አልቲሜት ምን እንደሆነ ታውቃላችሁ? አቤል የወይኗ ልጅን መድረስ ነው፣ መተካት ነው። አቤል የወይኗ ልጅ እኔ ያለሁልህ። አንተ ልታረጅ ትችላለህ፣ አንተ ልትደክም ትችላለህ፣ አንተ ጭስት የሆነ ነገር ምናምን ነገር እኔ ግን ያንተን ትራቭል በመመልከት ነው ሃይኪንግ እና ትራቭልን የጀመርኩት። ሰብስክራይብ አድርጉ። ወዳችኋለሁ። ይህን የምትመለከቱት የመስታወት ድልድይ ነው። መስታወት ድልድይ ለሚፈራው ጓደኛችሁ ይህንን ሪኮመንድ አደርጋችኋለሁ። መታችሁ ቻሌንጅ አድርጉት። ያው ወንጪ ኢኮ ቱሪዝም በጣም ያምራል። በጣም ቆንጆ ነው። በጣም ለየት ያለ ነው። በጣም ብዙ ነገሮችን አይቻለሁ። በጣም ብዙ በጀልባ ተጉዘን አይተናል። የቆየ ገዳማትን በ16ኛ ክፍለ ዘመን የነበረውን እና የተለያዩ መናፈሻዎችን አብረን ጎብኝተናል። በጣም ብዙ ነገሮችን አይተናል። እዚህ ስትመጡ ሃይኪንግ በብዛት ስለሚበዛ ሁላችሁም ሃይኪንግ ለማድረግ ራሳችሁን ሬዲ እንድታደርጉ ጫማችሁን፣ ማንኛውንም ነገራችሁንም እንድታዘጋጁ መክራችኋለሁ። ጓደኞቼ፣ ወንድሞቼ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። እስከ ቪዲዮአችን መጨረሻ አብራችሁን ስለነበራችሁኝ አመሰግናለሁ። የዚህ ቪዲዮ እና የዚህ ጉብኝት ስፖንሰር የሆነው ደሬን እናመሰግነዋለን። እንወድሃለን ወዳጄ።